በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ምዕራፍ 7ን ክፍል 1ን እናያለን ማለት ነው። ምዕራፍ 7 ክፍል 1 ከቁጥር 1 ጀምሮ በዚህ በምዕራፍ 7 ዘንድ የተናገረ ቅዱስ አባት ማን ነው የሚለውን ማንነቱን በማሳወቅ ነው የሚቀጥለው ማለት ነው። የሐዋርያት ደቀ መዝሙራቸው ተከታያቸው ኤዶም በምትባል ሀገር ኤጲስቆጶስነት የተሾመ ሄሬኔዎስ እንዲህ አለ ይላል። ስለዚህ ምዕራፍ 7 ዛሬ የቅዱስ ሄሬኔዎስ ነው ማለት ነው። ክፍል 2 ምዕራፍ 1 ቁጥር 2 ላይ ኦሪት፣ ነቢያት፣ ወንጌል ክርስቶስን አስተማሩ ከድንግል እንደተወለደ የማቴዎስ ወንጌል ምዕራፍ 11 ቁጥር 13 ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። እንዲሁም ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ቁጥር 3 በመስቀልም መከራ እንደተቀበለ፣ እንደሞተ፣ እንደተቀበረ፣ ከሙታንም ተለይቶ ተነስቶ እንዳዩት ወደ ሰማይ እንዳረገ፣ በእግዚአብሔር አብ ምስክርነት እንደተገለጠ፣ ለዘላለም እንደነገሰ። ኦሪት ዘጸአት ምዕራፍ 15 ቁጥር 18 እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። መዝሙረ ዳዊት መዝሙር 46 በቅንፍ 45 ቁጥር 7 ጽድቅን ወደድክ አመፃንም ጠላህ፣ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ። የማቴዎስ ወንጌል ምዕራፍ 17 ቁጥር 5 እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ቁጥር 4 የአጥቢያ ኮከብ ሳይፈጠር ከሱ የተወለደ የአብ ሕሊናው ፍጹም ቃል እግዚአብሔር እርሱ ነው። መዝሙር 110 በቅንፍ 109 ቁጥር 3 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ሆድ ወለድኩ። ቁጥር 5 እና 6 ከአብ ከመንፈስ ቅዱስ ጋራ ሁሉን የፈጠረ ሰውን የፈጠረ በስራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመስራት ጊዜ ሕግን ወይም ኦሪትን የሰራ እርሱ ነው። መዝሙር 78 በቅንፍ 77 ቁጥር 5 እስከ 9 ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሰራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። ተስፋቸውን በእግዚአብሔር እንዲያደርጉ እግዚአብሔርንም ስራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ ልቧን ያላቀናች ትውልድ ነፍሷን በእግዚአብሔር ዘንድ ያልታመነች። ቁጥር 7 ካህናትን የሚሾም ሊቀ ካህናት ነው። ነገስታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በመላእክት ላይ ንጉስ እርሱ ነው። ራእየ ዮሐንስ ምዕራፍ 1 ከቁጥር 4 እስከ 6 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ለፊት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርንም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እንዲሁም እዛው ዮሐንስ ራእይ ምዕራፍ
5 ቁጥር 9 እስከ 10 መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስን ቅኔ ይዘምራሉ። ቁጥር 8 በሰው ባህሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባህሪ አምላክ የተገኘ የባህሪ አምላክ የዘላለም ንጉሥ እርሱ ነው። መዝሙር 2 ከቁጥር 7 ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። እንዲሁም መዝሙር 87 በቅንፍ 86 ቁጥር 5 ሰው እናታችንን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱ አለቆች በመጽሐፍ ይነግራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። ቁጥር 9 ኖህን የጠበቀው እርሱ ነው። አብርሃምን የመራው፣ ከይስሐቅ ጋር የታሰረ፣ ከያዕቆብ ጋር እንግዳ የሆነ፣ ከዮሴፍ ጋር የተሸጠ እርሱ ነው። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 18፣ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 5፣ ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 7፣ እንዲሁም ኦሪት ዘፍጥረት ምዕራፍ 1 ከቁጥር ምዕራፍ 22 ከቁጥር 1 እስከ 15፣ ኦሪት ዘፍጥረት ምዕራፍ 28 ከቁጥር 1 እስከ 20፣ እንዲሁም ኦሪት ዘፍጥረት ምዕራፍ 37 ከቁጥር 26 እስከ 28። በሙሴ አድሮ ሕዝቡን የመራ ሕግን የሰራ ላቸው ለኢያሱ ርስትን የሰጠ በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። ኦሪት ዘጸአት ምዕራፍ 3 ቁጥር 14። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። መዝሙረ ዳዊት መዝሙር 77 በቅንፍ 76 ቁጥር 20። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው። የሐዋርያት ሥራ ምዕራፍ 7 ከቁጥር 34 እስከ 35። በግብጽ ያሉትን የሕዝቤን መከራ ፈጽሜ አይቼ መቃተታቸውን ሰምቼ ላድናቸው ወረድኩ። አሁንም ና ወደ ግብጽ ልካለሁ አለው። ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ቁጥር 12 በቤተልሔም ተወለደ፣ በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቆች አዩት፣ መላእክትም አመሰገኑት፣ ሰብአ ሰገል ሰገዱለት። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20፣ የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12። ቁጥር 13 ዮሐንስ ገለጠው፣ በዮርዳኖስም አጠመቀው፣ በገዳም ተፈተነ፣ እርሱም የባህሪ አምላክ እንደሆነ ታወቀ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 29። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16፣ እንዲሁም የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15። ቁጥር 14 ሐዋርያትን ወደ እርሱ ሰበሰበ፣ ወንጌልን አስተማረ፣ ድውያንን ፈወሰ፣ አንካሳንን እንዲሄዱ አደረገ፣ ለምጻሞችን አነጻ፣ የዕውራንን ዓይን አበራ፣
ሙታንን አስነሳ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 12 እስከ 25፣ የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 45። በምኩራብ ሲያስተምር ታየ። ሕዝቡ ግን አላመኑበትም። ይሁዳ አሳልፎ ሰጠው። የካህናቱ አለቆች ተቀበሉት። የዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 53 እንዲሁም የዮሐንስ ወንጌል ምዕራፍ 8 ከቁጥር 20 እስከ 59፣ እዛው ዮሐንስ ምዕራፍ 10 ከቁጥር 23 እስከ 42፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 43 እስከ 47። በስጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ፣ ከሙታን ተለይቶ ተነሳ። መዝሙረ ዳዊት መዝሙር 22 ከቁጥር 16 እንዲሁም መዝሙረ ዳዊት መዝሙር 78 በቅንፍ 77 ቁጥር 65፣ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24፣ የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እና 6፣ የዮሐንስ ወንጌል ምዕራፍ 19 ከቁጥር 16 እስከ 42፣ የሙታን ትንሣኤያቸው ፈርሰው በስብሰው የነበሩትን የሚያድናቸው፣ በጨለማ ላሉ ብርሃናቸው፣ የተማረኩትን የሚመልሳቸው፣ የጠፉትን የሚመራቸው፣ ለተጨነቁት አምባ መጠጊያቸው እርሱ ነው። መዝሙረ ዳዊት መዝሙር 32 በቅንፍ 31 ቁጥር 6፣ መዝሙር 36 በቅንፍ 35 ቁጥር 9፣ መዝሙረ ዳዊት 85 በቅንፍ 84 ቁጥር 1፣ መዝሙር 91 በቅንፍ 90 ቁጥር 2፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 12፣ ድጋሜ የዮሐንስ ወንጌል ምዕራፍ 11 ከቁጥር 25፣ የሉቃስ ወንጌል ምዕራፍ 15 ከቁጥር 23 እስከ 32፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 እስከ 44፣ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20። ቤተ ክርስቲያንን ወይም ምእመንን የሚዋሃዳት ያመኑትን የሚጠብቃቸው ኪሩቤልን የፈጠረ እግዚአብሔርነቱን የሚያገለግሉ ሰራዊተ መላእክትን የሚመራቸው ከባህሪ አምላክ የተገኘ የባህሪ አምላክ ከእግዚአብሔር አብ የተወለደ ወልድ ኢየሱስ ክርስቶስ በእውነት የዘላለም ገዢ ነው። መዝሙረ ዳዊት መዝሙር 80 ወይም በቅንፍ 79 ቁጥር 1፣ እዛው መዝሙር 104 በቅንፍ 103 ቁጥር 4፣ መኃልየ ዘሰሎሞን ምዕራፍ 1 ቁጥር 1፣ የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 32፣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 17፣ የዮሐንስ ራእይ ምዕራፍ 19 ከቁጥር 7 እስከ 9። እሺ፣ ስለነበረን ጊዜና ሰዓት የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክፍል 2ን በቀጣይ ቪዲዮ እንመለከታለን። መልካም ጊዜ ይሁንላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።